መጀመሪያ አንተ ጥያቄ መጠየቅ አልነበረብኝም። አንተን ለመተቸት አይደለም በየቦታው ያለው እንደዛ አይነት አግላይ ጥያቄ ነው። በአባይ ጉዳይ ላይ የነበረኝን አቋም ሁሉም ሰው ያውቃል። ላለፉት 10 ምናምን አመታት ጥያቄው ለምን ይነሳል? ከባያዝ ከሚነሳ የመጨረሻ የአያቴ ስም መሐመድ ከመሆኑ ነው የሚነሳው። አደገኛ አጠያየቅ ነው። መስተካከል አለባቸው ይሄን የሚያቀርቡ ሰዎች። ሰሞኑን በመንግስት ሚዲያም ስላየሁት ትክክል አይደለም። ኢትዮጵያ ውስጥ በብሔራዊ ማንነት ላይ ክርክር አለ፣ ልዩነቶች አሉ። በብሔራዊ ፖሊሲ ላይ ልዩነት አሉ። በብዙ ነገሮች ላይ በብሔራዊ ሉዓላዊነት እና በብሔራዊ ጥቅም ላይ ድሮም ልዩነት ኖሮ አያውቅም። በእኔ እድሜ ያየሁት ልንገር። የኤርትራና የኢትዮጵያ ድንበር ግጭት ሲነሳ ግጭቱ ፕራይመሪሊ በህወሓትና በሻዕቢያ መካከል መሆኑ እየታወቀ ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለበት። ይሄን ማወቅ መቻል አለበት። የጣሊያን ሲመጣ የኦሮሞ ህዝብ በጣም እየተጨቆነ በነበረበት ወቅት 5 አመት ወጥሮ የታገለው የሸዋ ኦሮሞ ነው። በአባይ ጉዳይም ላይ አንደኛ ይሄ ታሪካዊ ሂደት መረዳት አስፈላጊ ነው። ሁለተኛ የአባይ ጉዳይ የብሔር ተውና የሀገር ጉዳይ አይደለም። የሎወር ሪፔሪያን እና አፐር ሪፔሪያን የታችኛው ተፋሳሽ እና የላኛው ተፋሳሽ ጉዳይ ነው። አልሲሲ ምንም ያህል አንድ ሰው ያፍቅረው፣ ግብጽ ምንም ያህል ያፍቅረው፣ አቀማመጡ አሰፋፈሩ ከላኛው ተፋሰስ ከሆነ በኢትዮጵያ ውስጥ ካለ፣ በኤርትራ ውስጥ ካለ፣ በዩጋንዳ ውስጥ ካለ፣ በእነኚህ በ10 ሀገራቶች ውስጥ ካለ ከላይ ካሉት ሱዳን ሰሙዌር ኢን ሚድል ወደድክም ጠላህም አቋምህ ከኢትዮጵያ መንግስት ጋር ነው የሚሆነው። ምክንያቱም የውሃ ጉዳይ ነው። ውሃው ከየሰፈሩ ነው የሚሆነው። ወደ ግብጽ ሄዶ ግብጽ በሞኖፖሊ ልትይዘው የምትፈልገው ውሃ በተለይ ኢትዮጵያ ውስጥ ከጅማ ነው የሚወጣው፣ ከዱባቦር ነው የሚወጣው፣ ከወለጋ ነው የሚወጣው፣ ከዚህ ከጀማ ከሸዋ ነው የሚወጣው፣ ከጣና ነው የሚወጣው፣ ከየቦታው ነው የሚወጣው። አሁን ኤርትራ ሳትቀር ሳትወድ በግድ ምንም እንኳን በህወሓት ጊዜ ራሱ ትንሽ ተወላውል እንጂ ፈንዳሜንታሊ ከኢትዮጵያ ጋር ነው የምትቆመው። ስለዚህ የናይል ጉዳይ የአይዲዮሎጂ ጉዳይ አይደለም፣ የፈጣሪ ጉዳይ ነው። ፈጣሪ ከላይ አድርጎ እስከፈጠረን ድረስ ያንን የፈጣሪ የሰጠንን ሀብት ደግሞ በነበራት ታሪካዊ የበላይነትና አሁንም በሀያላን ጋር ካላት ቅርበት የተነሳ ልትከለክለን ትፈልጋለች። ዛሬ አብይ የኛ ምንለው ምን ቀርበው ሰው ተውና ከመለስ ዜናው ጋር እየታገልን ፉሊ እንደግፍ ነበር። ዛሬ ትችት የሚያቀርቡ ሰዎች እኮ ከግብጽ ጋር ሲሞዳሞዱ የነበሩ ነበሩ። በዛ ወቅት እኛ ከግብጽ ጋር የሚደረግ ማንኛውም ግንኙነት ብሔራዊ ጥቅምን ፈንዳሜንታሊ የሚጎዳ ለአንድ ጊዜ ሳይሆን ዘላቂ ስህተት ስለሚሆን ከመለስ ዜናዊ ጋር መቆም አለብን ብለን በተደጋጋሚ በቪኦኤ በጀርመን ሬዲዮ በስንት ጽሁፍ ስጽፍ ነበር። እኔ ብቻ አይደለሁም፣ ብዙ ምሁራኖች የኦነግ አመራር ውስጥ የነበሩ ሰዎች መለስ ዜናዊን ደግፈውታል ግድቡ ልስራ ሲል። ምክንያቱም ስለ ግድቡ ብቻ አይደለም፣ ግድቡ ቤኒሻንጉል ስለሚሰራው ነው። ያ አይደለም እኮ እዛው የሚወጣው ውሃ አይደለም። ውሃውን መያዝ ከቻለ ፈንዳሜንታሊ ለዘመናት ተነፍገን የነበረውን የውሃ መጠበቅ መብታችን እናስጠብቃለን። ይሄ ግድብ አንዴ አሁን ሰሞኑን የምናደርገው ካምፔን አለ። ግድቡ መሞላት አለበት የምንለው አንዴ ግድቡ መሞላት ከተጀመረ ይሄ የነሱ ጥጋብ፣ ይሄ የነሱ አካሄድ አይሰራም። ስለዚህ ተመልሰው ፍትሃዊ ወደሆነ ድርድር ሊገቡ ይችላሉ። ስለዚህ የኔም አቋም ያንተም አቋም የሷም አቋም የማንኛውም እውነተኛ ፖለቲካን የሚያስብ የህዝብ ጥቅም የሚያስብ ማንኛውም ዜጋ በዚህ ላይ ልዩነት ሊኖረው አይችልም። አሁን ያለው ፕሮፓጋንዳም ስህተት ነው። ኢህአዴጎችም ከዚህ በፊት ያደረጉ የነበሩት ፕሮፓጋንዳ ስህተት ነው። አሁን ብልጽግናዎች የሚያደርጉት ስህተት ነው። ተቃዋሚውን ለምሳሌ ህወሓት ላይ የሚደረገው ጣት ቀሰራ ትክክል አይደለም። እኔ አንድም የትግራይ ተወላጅ አንድም የህወሓት አባል በግድቡ ጉዳይ ላይ ከግብጽ ጋር ይቆማል የሚል ፍጹም ምንም ቅንጣት ያህል ጥርጣሬ አይኖረኝም። ምክንያቱም ጥቅማቸው ፈንዳሜንታሊ አብይን ይውደዱት ይጥሉት ኢትዮጵያ ላይ ላለው ባለስልጣን ጥቅማቸው የትግራይ ህዝብ ጥቅም ፈንዳሜንታሊ
ከኦሮሞ ህዝብ ጥቅም ጋር ነው፣ ከአማራው ህዝብ ጥቅም ጋር ነው፣ ከኢትዮጵያ ጥቅም ጋር ነው። ምክንያቱም ውሃው ከነሱም ጋር ነው የሚመነጨው፣ ከዚህም ነው የሚመነጨው። የግብጽ የበላይነት መቀጠል ትግራይን ይጎዳል፣ ኦሮሚያን ይጎዳል፣ አማራን ይጎዳል። እንደዛ ነው መታየት ያለባቸው እነሱ ናቸው። እንዴት? በኢትዮጵያ ፎሬን ፖሊሲ ላይ ከኢትዮጵያ ፎሬን ፖሊሲ ኮርነርስቶን ውስጥ አንዱ የናይል ጉዳይ ነው። ግልጽ የሆኑ ዘመን ተሻጋሪ አቋሞች አላት ኢትዮጵያ፣ ግብጽም አቋሞች አላት። በሚደረጉ ድርድሮች ውስጥ አሜሪካም ሆነ የዓለም ፋይናንሻል ተቋማት መሳተፍ የለባቸውም። ምክንያቱም ሁሌም ቢሆን ከግብጽ ጋር እንደሚቆሙ ይታወቃል። ህዝባችን መረዳት ያለበት ከአሜሪካ የሚመጣ ከወርልድ ባንክ ከአይኤምኤፍ የሚመጣ እርዳታ ስሙኒ በአባይ ተፋሰስ ላይ ለአንድ ገበሬ ትንሽ ኩሪ ለመስራት አይፈቅዱም። ምክንያቱም ግብጽን ለሚድል ኢስት ፖለቲካ ይፈልጓታል፣ ለስዊዝ ካናል ይፈልጓታል። ከዚህ አንፃር እኛና ግብጽን ፈጽሞ ሊያወዳድሩ አይችሉም። ሁሌም ከግብጽ ጋር ናቸው እነሱ። ይሄ እየታወቀ ነው ጠቅላይ ሚኒስትሩ ራሻ ሄዶ ሶሺ ላይ አሜሪካና ዓለም ባንክ እንደ አደራዳሪነት እንዲገቡ የተፈቀደው። ዲፕሎማቶችን ያሳበደው ከፍተኛ ስህተት፣ ዛሬ የመጣንበት ክርክር ውስጥ ጭቅጭቅ ውስጥ ያስገባን የብልጽግናዎች ስህተት ነው። ዛሬ አሜሪካኖቹ በጸጥታ ተቋማቸው የሚዝቱብን ብዙ ሀገራትን ሎቢ ያደረጉ ለምሳሌ ትናንት ወዲያ ሰኞ ዕለት የዩኤን ሴኩሪቲ ካውንስል ስብሰባ ነበር። የአሜሪካኖቹ አቋም ከግብጽ የባሰ ጠንካራ ነበር እኛ ላይ። ይሄን አያረጉትም ነበር ወደ ድርድር ባናስገባቸው። ወደ ድርድር ስላስገባናቸው ደግሞም እነሱም የገቡት ለግብጽ ብለው ብቻ አይደለም፣ የእስራኤልና ፓለስታይንን ጉዳይ ከዚህ ጋር አያይዘው ስላቀረቡት ትራምፕ ደግሞ ለመመረጥ ያን ጉዳይ መፍታት እንደ አንድ አጀንዳ ይዞ ስለመጣ ዛሬ ትግላችን ከግብጽ ጋር አልሆነ፣ ዛሬ ትግላችን ከአሜሪካኖቹ ጋር ሆነ። ትዊተር ላይ ደጋግሜ እንደምጽፈው የኛ ችግር ግብጾች አይደሉም። አሁን እኛን እየተጫኑ ብሔራዊ ጥቅማችንን ለመሸራረፍ እየሞከሩ ያሉት አሜሪካኖቹና ምዕራባውያኑ የፋይናንሻል ኢንስቲትዩሽኖቹ ናቸው። ይሄንን ደግሞ በገዛ እጃችን የሰራ ነው። ክርክሩ መሆን ያለበት ያን ስህተት መፈጸም አልነበረባቸው፣ ከዛ ስህተት መታረም አለባቸው። ትችት መቅረብ ያለበት ለመሰለሽ እኛ ላይ ጣት የሚያቀርቡት ወደኛ ከዚህ በፊት የነበሩ ባያዞችን እየተጠቀሙ እኛ ላይ ጣት የሚቀርጹት ዝም ሊያስብሉን ያን ስህተት እንዳንናገር። በነገራችን ላይ አሁንም ሄደው እንዳይፈርሙ ነው የምፈራው። ህዝቡ መንቃት ያለበትና መከራከር ያለበት ግፊት ማድረግ ያለበት እና ሐምሌ ላይ ውሃው መሞላት መቻል አለበት። ሐምሌ ላይ ውሃው መሞላት ከተጀመረ በኋላ ከግብጽ ያለን ድርድር እንዳለ ይለወጣል። ግብጾቹም አሜሪካኖቹም እየተቀበዘበዙ እየሄዱ ያሉት አንድ የውሃውን መሙላት ከጀመርን ጌሙ እንደሚለወጥ ስለሚያውቁ የኛ አቋም ይሄ ነው። የማንኛውም አቋም ይሄ ነው። ስህተት ተፈጽሟል በመንግስት። ይሄንን ስህተት አምነው በመውሰድ ከኛም ጋር ከሁሉም ጋር አብሮ ተባብሮ ከመስራት ይልቅ አሁን እኮ we are being diplomatically defeated በፒአር ዲፊትድ ሆነናል እኮ አሁን። ምክንያቱም ካድሬዎቹ የካድሬ ስብስብ ነው መንግስት ላይ ያለው። ካድሬዎቹ ምሁራንን አያቀርቡም። ምሁራንን የሚያቀርቡ ከሆነ ለነሱ የሚያጨበጭቡትን ብቻ ነው ማቅረብ የሚፈልጉት። ዲያስፖራውን በጣም ማሳተፍ ያስፈልግ ነበረ። አሁን ዲያስፖራው ትንሽ ስራ የተሰራው ትናንትና ያወጣውን የብላክ ኮከስ በኮንግረስ ውስጥ ያለው ያወጣው እንደዛ አይነት ስራዎች መስራት ይቻል ነበረ። ዲያስፖራውን በማግለል አዋቂም በማግለል ተቃዋሚም በማግለል አይቻልም። ግብጾች ነጋዴው ሳይቀር አይተሽ እንደሆነ ምሁሩ ሳይቀር አልሲስን አይንህ ይጥፋ የሚለው ሰው ሳይቀር ሰፊ ዘመቻ እያደረጉ ነው ያሉት። እኛም በአቅማችን እያደረግን ያለ ነው። እኛ እዛ ስንጋፈጥ ግን ከኋላ የሚወጉን ከሆነ ችግር ነው ይፈጥረው። ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ኤግዛክትሊ ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣል። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ ግብጽ እኮ የሙስሊም የክርስቲያን የሚል ነገር የላትም ናይል ላይ። ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ። እንዲህ አይነት ተራ ህዝብን ለማግለል የሚደረግ
ኢስላሞፎቢያን ለመጠቀም የሚደረግ ጫዋታ ነው። ይሄ እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም በዛው ስለሌለው፣ ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ እያደረጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ። ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና እያደረጉ ያሉት የሙስሊም ልጆች ናቸው። ምንድነው የሚሰማቸው? አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚች ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል። ክህደት እኔን ምንም አያመጣም፣ እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም፣ እኔ ተሾመ በሆነ አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው። እና አብይ መኖራቸው ሳይታወቅ ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በዚህ ጉዳይ ላይ ስጽፍ ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበር። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዲያስፖራ ሰዎች ይሄ የወያኔ ተላላኪ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚንጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ they wouldn't do it። ስለዚህ ትክክል አይደለም ነው የምልሽ። አያደርጉትም። መለስ ዜናዊ እኮ የጀመረው ግድብ ነው። ትግራይ ውስጥ የመለስ ዜናዊን ያህል የሚመለክ ሰው የለም። ዛሬ ከፍተኛ ድጋፍ ያለው ሰው ነው። የመለስ ዜናዊ ሌጋሲ ነው። በነገራችን ላይ ህወሓቶች ያጠፉታል በግድቡ ጉዳይ ላይ። መለስ ከሞተ በኋላ ጀነራሎቹ ዘርፈዋል ግድቡን። መለስ ዜናዊ በህይወቱ ቢኖር ኖሮ ይረሽናቸው ነበር። መለስ ዜናዊ ስታገል ነው በእድሜ ህይወቴን ያሳለፍኩት። መለስ ዜናዊ ግን በብሔራዊ ጥቅም ላይ የሚደራደር ሰውም አልነበረም፣ የሚጠረጠርም ሰው አልነበረም። የራሱንና የራሱን ቡድን የበላይነት ገንብቷል ኢትዮጵያ ውስጥ። ግን ለዚች ሀገር ከሰራት ውስጥ አንዱ ትልቅ ነገር ይሄንን ግድብ እዛ ቦታ ላይ መስራቱ ነው። ይሄን ግድብ በሚስጥር በከፍተኛ ፍጥነት ነው የሰራው። አንድ የትግራይ ሰው፣ አንድ የህወሓት ሰው በዚህ ግድብ ላይ ከግብጽ ጋር ተደራደረ ከተባለ 2 ቀን ትግራይ ውስጥ አያድርም። ይበሉታል ህዝቡ። ስለማውቀው ነው ህዝቡ። መለስ ዜናዊ ለነሱ ምን ማለት እንደሆነ አውቃለሁ። ያ ብቻ አይደለም። የትግራይ ህዝብ በብሔራዊ ጥቅም ላይ የሚደራደር ህዝብ አይደለም። ዛሬ ከህወሓቶች ጋር የሚያከራክር ብዙ ነገር አለ። ህወሓቶች ግን በግድቡ ጉዳይ ላይ አይናቸውን ለአንድ ጊዜ እንኳን ቢጨፈኑ 2 ቀን ትግራይ ውስጥ ማድረግ አይችሉም። ይሄን ያውቁታል። they are not going to compromise። ይሄ ተራ ፕሮፓጋንዳ ነው። ከህወሓቶች ስንጠላ የነበረው ከኢህአዴጎች ስንጠላ የነበረውን ዛሬ መልሰን ደግሞ እኛው መሳሪያ አድርገን እነሱ ላይ የምንዘምትበት አያዋጣም። ያ ብቻ አይደለም። መጠንቀቅ ያለብን አንዳንዴ ነገሮች ተገፍተው ወደ ጦርነት የሚሄዱ ከሆነ የምንፈራው ነገር እውነት የሚሆንበት እድል ሊፈጠር ይችላል። ስለዚህ ማግለል አይደለም የሚያስፈልገው። ህወሓትንም ይሁን ይሄን ፓርቲም ይሁን ይሄን ግለሰብ በዚህ ጉዳይ ላይ ማግለል፣ መጠርጠር፣ ጣት መቀሰር ሳይሆን ሰብሰብ አድርጎ አቅፎ እንዴት በጋራ አብረን የጋራ ጥቅማችንን እናስጠብቅ የሚለው ላይ መንወያየት እንጂ ጣት መቀሰር፣ ስም ለማጥፋት መሞከር እንደኔ ብሔራዊ ጥቅምን የሚጎዳ የውስጥ አቅማችንን የሚያዳክም